አታልቅሽ አይዞሽ አታልቅሽ ሁሉ ነገር ይስተካከላል አሁን አይዞሽ ሳይነሱም ይለቃል እሺ ሌላውስ እንዴት ነው ትንሽ ብዙ ሐኪም ቤት ሄደሻል ለህክምና መጣሁኝ እግሬም ያመኝ ነበር ቫሪኮስ የሚባል ነበረን የማቀው ደምም ከፍ ብሎ ነበር እዚህ ግን ስመጣ ተደግፌ ስመጣ በሁሉም ነገር እነሱ ነርቭም ነበረኝ የመጣሁ አሁን ደግሞ እንደገና ደግሞ እነሱ ያገኙልኝ ደግሞ በመርመራ ተመርመሪ ብለውኝ ሄጄ ተመርምሬ ደግሞ ሪህ ነበረ አላቆም ይሄ በሽታ ይሄ በእነሱ ነው የታወቀ መድኃኒት ሰጡኝ ተሽሎኛል ደህና ነኝ አንድ ደግሞ ኮሌስትሮልም ነበረ የኮሌስትሮልም ሰጥተውኝ ደህና ነኝ የደሙም አሁን ቫሪኮስ ጠፍቷል ትንሽ እዚች ጋር አማኛለች ብዬ ስመጣ ደግሞ አሁን መድኃኒት ተሰጥቶኛል በጣም ለውጣለኝ እግዚአብሔር ይመስገን እግዚአብሔርም እነሱ ማመሰግናለሁ እነሱ ደግሞ በጸባያቸው በስርዓታቸው ደንብ ነው የሚቀበሉኝ ተመስገን ነው ሁሉም ጥሩ ናቸው እኔ ግን ብዙ አይቻላቸዋለሁ ጥሩ ሰዎች ናቸው እዚህ ያሉ እኔ የሰማሁማ አንድ ጎረቤት ዘመድ ነበር ጎረቤት የነበረ አንድ ጓደኛዬ ወስጄ በጣም አሞት ነበር ብሎ አምና ለመነኝ ካመመኝ ብዙ ጊዜ ነው 4 አመት ሆኖኛል ይሄ እግሬ የታመመ ሲለኝ አምና አይ አልሄድም አልኩት ዛሬ መሄድ አለብሽ ብሎ በራሱ መኪና ጎረቤት ነው አምጥቶ አስመርምሮ ምን ብሎ ይሄን በሽታ ሲገኝ እነሱ ደግሞ አከሙኝ ከፊጌ ሄድኩ ታክሜ ከፋየውንም በሶስት ነው ባንዴ እንዲያው ማላሉኝም እግዚአብሔር ይስጣቸው በጣም ነው የምወዳቸው በጣም ነው የማመሰግናቸው ከሌለሽ በሶስት ከፊያለሽ ብለውኝ በሶስት ከፊጌ አሁን ከፊጌ ተጨርሼ ታክሜ ተመስገን ትንሽ ስታመኝ ደግሞ ስመጣ መድኃኒት ሰጥተውኛል ደህና ነኝ እግዚአብሔር ይመስገን ከጀመርኩ ሳላርፍ 2 ወር ተመላልሻለሁ ተከታትዬ ነው የምመጣው ለህክምና እነሱም ያ በጥሩ ታክመሽ ወጥተሽ ጨርሰሻል ብለውኛል ታክሜ ተመስገኝ ሄድኩ እንደዚህ አድርጌ ነው የምመክራቸው ይሄ ሀገርቾ ታምሜ ድኛለሁ እኔም አመሰግናለሁ እግዚአብሔር ይስጥልኝ